የኦሮሞ ፎቢያ ሰው ያራመደ ኦሮሞን እየጠላ ኦሮሞን እየገለለ ወይንም ኦሮሞን እየናቀ ውስጡ ኢትዮጵያዊነት እንዳለ የሚሰማው ሰው ተሳስቷል። ወደድንም ጠላንም ኢትዮጵያዊን ኢትዮጵያዊ የሚያሰኘው እኩልነት፣ እኩል መብት የመናገር ቢሆን የመግዛት ቢሆን የመሸጥ ቢሆን የመግባት ቢሆን የመውጣት ቢሆን እኩል መብት ኢትዮጵያዊነትን የሚያንጸባርቅ እኩል ማንነት እኩል ብሔርተኝነት ቢሆን የትኛውም እኩል መገለጫ ሲኖረው ያ ኢትዮጵያዊነት ነው። አማራነትን ብቻ የሚያንጸባርቅ ኢትዮጵያዊነት እሱ ኢትዮጵያዊነት አይደለም፣ ብሔርተኝነት ነው። ዘረኝነትም አልለውም እኔ። ብዙዎቻችን ዘረኛ እንላለን። ይሄ ስለ ዘር አይደለም የምናወራው፣ ስለ ብሔር ነው። በዘር ከተነሳ ሁላችንም ዘራችን የሰው ዘር ነው። ለኛ ዘረኝነት አይሰራም። እኛ ውስጥ ያለው ብሔርተኝነት ነው። ዘረኝነት በነጭ ከለርና በጥቁር አይነት ከለር የሚገለጸው እሱ ዘረኝነት ይባላል። ነጭ ቀለም ያላቸው ጥቁሮችን ሲያገሉ ያ ዘረኝነት ነው። በእኛ በኢትዮጵያውያን መካከል ግን ያለው ዘረኝነት ሳይሆን ብሔርተኝነት ነው፣ ጭፍን ብሔርተኝነት። ስለዚህ ዘረኝነት እያላችሁም አታውሩ። እኛ መካከል ያለው ጭፍን ብሔርተኝነት ነው። ስለዚህ ስልጤነትን ብቻ የሚያጎላ ብሔርተኝነት ኢትዮጵያዊነት አይደለም። ጉምዝን ብቻ የሚያጎራ ኢትዮጵያዊነት ብሔርተኝነት እንጂ ኢትዮጵያዊነት አይደለም። ኢትዮጵያዊ ማለት ሀገር ውስጥ የተወለደን ያደገን ማንም ይሁን ማንንም እኩል የሚይዝ፣ ሲበደል እኩል የሚጮህለት፣ ሲገደል እኩል የሚያለቅስለት ያ የኢትዮጵያዊነት ማንነት ነው። ኢትዮጵያዊነት ሌላኛው ሁላችንም ኢትዮጵያዊ የሚባል ዜግነት ሲኖረን ኦሮሞ የሚባል ብሔር አለን፣ አማራ የሚባል ብሔር አለን፣ ትግሬ የሚባል ብሔር አለን፣ ሽናሻ የሚባል ብሔር አለን፣ ደቡብ በጣም ብዙ ብሔሮች አሉ። ያ ብሔር ነው። ያ ብሔር ውበት የሚኖረው ኢትዮጵያ በሚባል ዜግነት ውስጥ ነው። ኢትዮጵያዊነት ዜግነት እንጂ ኢትዮጵያዊነት ማንነት አይደለም። ብዙዎቻችሁ ኢትዮጵያዊነቴ ማንነቴ ምናምን፣ እኔም ብዬ አውቃለሁ። ኢትዮጵያዊነት ማንነት አይደለም። ኢትዮጵያዊነት ዜግነት ነው። ማንነታችን በብሔራችን ውስጥ የሚገለጠው እኛነታችን እንዲከበርልን የምንፈልገው፣ እንዲወደድልን የምንፈልገው፣ እኩል መብት እንዲያዝልን የምንፈልገው ብሔራችን ነው። ብሔርተኝነት ይጥፋ የሚሉ ሰዎች ምናልባት የሀገራችንንም ነባራዊ ሁኔታ ካለማወቅ ኦሮሞነትን አጥፍተህ አትጨርሰው፣ አማራነትን አጥፍተህ አትጨርሰው፣ ትግሬነትን ወይንም ሌላነትን አጥፍተህ አትጨርሰው። ክርስትናን እስልምናን ማንም አጥፍቶ እንደማይጨርስ ማለት ነው። ብሔርን ደብዛውን አታጠፉት። በብሔር ውስጥ ግን ማንነታችንን ባገኘንበት ብሔር ውስጥ ግን ኢትዮጵያዊ ዜግነታችንን ማጉላት ከቻልን፣ አንድነታችንን መጠበቅ ከቻልን፣ እኩል ማልቀስ ከቻልን ንጹህ ኢትዮጵያዊ ነን ማለት ነው። እንግዲህ ይሄንን ካልኩኝ አማራነትን የሚያገል፣ ኦሮሞነትን የሚያገል፣ ትግሬነትን የሚያገል ኢትዮጵያዊነት መቼም አይኖርም። መቼም ዛሬ ብዙ ሰዎች ለመታገል ጫካ የገቡት፣ ጫካ ሆነው የሚታገሉት በኢትዮጵያዊነት ውስጥ መገኛቸውን ኦሮሞነትን፣ መገኛቸውን አማርነትን፣ መገኛቸውን ትግሬነትን ስለሚፈልጉት ነው። መናቅ አይፈልጉም። በዛ ክልላቸው ራሳቸውን በራሳቸው እያስተዳደሩ
የራሳቸውን ሰዎች አምጥተው በራሳቸው በነፃነት በህብረት መኖርን ይፈልጋሉ። ኢትዮጵያዊነት ለኔ ይሄ ነው። ኢትዮጵያዊነት አንድን ሃይማኖት፣ አንድን ብሔር፣ አንድን ማንነት ብቻ ተቀበል የሚለኝ ለኔ ያ ኢትዮጵያዊነት አይደለም። አንድ ሰው መጥቶ ኢትዮጵያዊነት ኦሮሞነት ብቻ ነው፣ ኦሮሞን ትቀበላለህ፣ ባንዲራችን ይሄ ነው ቢለኝ ያለኔ ኢትዮጵያዊነት አይደለም። ያ የኢትዮጵያዊነት ዜግነት አይደለም። ትግሬም ልክ እንደዛው፣ ሽናሻውም ስልጤውም ልክ እንደዛው ማለት ነው።